አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴናብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። እናታ ፈቅራት የነበረችው ልጅ ከገዛ ጓደኛ ጋር ቺት አድርጋብህ ነው ማለት ነው የተለያያችሁት? አይገርምሽ? ግን ምን ሲሉ አሰቡት? እሱ ብዙ ማስተባበሎችን ላቀርብ እየሞከረ ነበር። እሷ ማስተባበል አልፈለገችም ነበር። እንደውም ብዙ እንደጸጸታትና ጓደኞቿ እንዳገለሏት ሰምቼ ነበር። ቆይ ካንተ ጋር ስለተጣላች ነው ያገለሏት? በወቅቱ ፍቅራችን ልዩ ነበር። ብዙ ሰው ፍጻሜው እንደዛ ይሆናል ብሎ አላሰበም። እና አሁን እሷ በምን አይነት ሁኔታ ላይ ነው ያለችው? ከሆነ ጊዜ በኋላ ከሆነ ልጅ ጋር ፍቅር ጀምራ ነበር። በእርግጠኝነት ይህንን ታሪክ የማያውቅ ልጅ ነው አይደል? አይገርምሽም? ይህን ታሪክ በደንብ ያውቀዋል። የምርህን ነው? አዎ የምሬን ነው። ታዲያ እንዴት ተመሳሳይ ነገር ታደርጋለች ብሎ አልሰጋም? አንድ ሰው ተመሳሳይ ስህተት ሁለት ጊዜ ይሰራል ብሎ የማያምን ሰው ነው አሉ። እሺ አሁን ከሱ ጋር አንድ ላይ ናቸው? በሚያሳዝን ሁኔታ አይደለችም። ብቻ ተለያዩ እንዳትለኝ። አዎ ተለያይቷል። እንዴ ቆይ ድጋሜ ቺት አድርጋበት ነው? አይ አይደለም። እና በቃ ቀሪው ምክንያት ሌላ ቀን እነግርሻለሁ። ይቅርታ ጥያቄ ያበዛውብክ አይደል? አይ እንደዛ ሳይሆን አለ አይደል? ይገባኛል። እሺ ሰላም ቤተሰብ፣ ይሄ ልዩ ሲኒማ ነው፣ የአፍላ ፍቅር ኦፊሻል ፔጅ። ስለዚህ ትክክለኛውን አካውንት ሰብስክራይብ በማድረግ ይከታተሉን። እናመሰግናለን። ይሄ ልጅ በቃ ልፋታም አላቸው እንዴ ልጆቹ? አይ ፊዮሪ፣ ሰላም። ምን ነው የተናደድሽ ትመስያለሽ? አሁንም እነሱ ሲል ለመከታተል ነው የመጣው? አዎ ለመከታተል ነው። ችግር አለው? አንተ ቆይ ለምን አትፋታቸው? ወድጄ መሰለሽ? መከረኛ መቼም አንተ ስለተጎዳ ነው። ለነገሩ ያልደረሰበት ግልግል ያውቃል አይደለም ይባላል። እንዴ መቅድና ሄኔ አቤል፣ ያ ልጅ ከፊዮሪ ጋር ምንድን ነው የሚሰራው? በእውነት እኔ ምንም አውቀው ነገር የለም። ስታይ ምንም አላውቅ ሕፃን ልጅ መስልሻለሁ? ቾምቤ እባክህ ተረጋጋ። ምንም ያረጋጋ ነገር አለና ነው የምረጋጋው። ፊዮሪ፣ ያቺ መቅዲ ናት? አዎ መቅዲ ነች። ምን ነው ትታወቃላችሁ እንዴ? ፊዮሪ ብይ እያለብኝ ነው። እንዴ አቤል ተረጋጋ። ምንድን ነው የሆንከው? ምን ያልሆንኩት ነገር አለኝ? ለማንኛውም እኔ ነኝ ጥፋተኛ። ብልግናሽን እያወቅኩኝ እውነት አለኝ ስማኝ ስትኝ ልስማሽ ማለት። ቾምቤ እባክህ ተረጋጋ። እኔ ራሴ እውነት አለኝ። ምንም የምሰማሽ ነገር የለም። አንቺ በጣም ውሸታም ነሽ፣ ሴሰኛ ሰው ነሽ። እኔ ሴሰኛ አይደለሁም። እውነት? ታዲያ ከድሮ ፍቅረኛሽ ጋር ተያይዘሽ ለምንድን ነው ሩም የገባሽው? ተናገሪ። እኔ እኮ ላስረዳህ ነበር። አንተ ግን እኔን ከመስማት ይልቅ ያለፈ ታሪኬን ተጠቅመህ ቅስሜን ሰበርከው። አታስመሲ። አንቺ ምንም እውነት የለሽም። ቢገባ ከስር ከስር እየተከተልኩ ይቅርታ የምጠይቀህ ስላጠፋው ሳይሆን ያለፈ ታሪኬን እየተጠቀምክ እየመዘንከኝ ስለሆነ ነው። እኔ ባለፈው ታሪክሽ ሳይሆን ባየሁት እውነታ ተነስቼ ነው አላናግርሽም ያልኩሽ። እሺ እንደዛ ከሆነ ልቡን የሰበርኩት ያስቀየምኩት የበደልኩት ያለፈ ታሪኬ አንድ አካል የሆነ ሰው እዛ ጋር አለ። ከፈለክ እንሂድና ለምን አብረን አንጠይቀውም? ተስማምተሽ ያደረግሽው ነገር ጽድቅ ነው ብሎ እንዲነግረኝ የምፈልግ ቂል እመስልሻለሁ? አዎ ቂል ነህ። ስማ እኔ ፍቅርን ድጋሚ ሀሁ ብዬ መቁጠር የጀመርኩት ካንተ ጋር ነው። አንተ ግን ይሄ የማይገባ ቂል ነህ። እሺ አዎ ያልገባኝ ቂል
ሰው ባለፈው ስህተቱ አይለካም የሚል ቂል ትልቁን ስህተት ልንገርሽ፣ አንቺን ማፍቀር። ለእኔ ግን ትልቁና ብርቅዬው የህይወት ስጦታ ያንተ ነበርክ። ኧረ ለዛ ነው ልቤ እንዳይድን አድርገሽ የሰባበርሽው። በቃ ቾምቤ፣ አንተ አሸንፈሃል። እኔ ጥፋተኛ ነኝ። አረፍሽ። ከዚህ በኋላ አጠገቤ እንዳትደርሺ። መሸጎጥም ከፈለግሽ እዛው አቤል ጋር ሄደሽ መሸጎጥ ትችላለሽ። ቾምቤ፣ እኔ ግን አንተን ከምጠላ ራሴን ብጠላ እመርጣለሁ። በማያልቅ በማይሰባበር ሙሉ በሆነ ከልብ በመነጨ ፍቅር አፈቅርሃለሁ። አያስፈልግም። አቤል፣ አሁን ተረጋጋ። ፊዮሪ፣ መረጋጋ ደስ ይለኛል፣ ግን ምን መረጋጋት አልቻልኩም። ለምን? መቅዲን አይቼ መረጋጋት አልችልም። ምንም እየገባኝ አይደለም። ቆይ መቅዲን የት ነው የምታውቃት? ዩኒቨርሲቲ። ምን? አዎ ፊዮሪ። ብቻ ልቤን ሰብራ ፍቅረኛ እንዲኖረኝ አልፈልግም ምናምን ያልከው በመቅዲ ምክንያት እንደሆነ። አዎ ልቤን እንክትክት አድርጋ የሰበረች፣ ግን ደግሞ የልቤ ላይ ንግስት፣ በጣም የምጠላት ግን ደግሞ በጣም የማፈቅራት፣ ከልቤ ላይ ፍቅ የማላወጣት ጠባሳ አይነት። የፈጣሪ አለ። ቆይ ምን አይነት ነገር ነው የምታወራው? ለመሆኑ ቆይ አንቺ የት ነው የምታውቂያት? እሱ እንኳን ታሪክ ነው። መቅዲ ይህ ስብራት አይዞሽ በሚባራት ቃላት የሚድን ይመስልሻል? አቤት ሸንኮሬ፣ በጣም ይቅርታ። ይህ ሁሉ ነገር የሆነብሽ በእኔ ነው። ከዚህ ሁሉ ጊዜ በኋላ ከየት መጣ? ለምርቃቴ እኮ ጠርቼሽ ነበር፣ ግን አልመጣሽም። ምን ብዬ ልምጣ? ማለት ቆይ አንተ ምን ነህ? ቦንዬ፣ አትናደጅብኝ። ምንም አይደለሽም፣ ጓደኛዬ ብቻ ነሽ። ለመሆኑ እርሳኝ ብዬ ስንት ጊዜ ነው የነገርኩ? በጣም ብዙ ጊዜ። በጣም ወደው የምሳሳለት ሰው እንዳለ ታውቃለህ። ቆይ አንተ የራስህን ኑሮ ለመኖር አትሞክርም? ይሄ ሞከርኩ እኮ ነው። ከሆነ አታገኘኛ። ፈልጌ ያገኘሁሽ ነው እንዲህ የሚመስልሽ? እንጃለህ። በቃ እኔን እርሳኝ። አንተም ባገኘሁ ቁጥር የሰራው ጥፋት ጸጸት ሆኖ ልቤን ይፍቀዋል። እሱ ጥፋትሽን እኮ ነው ረስቼዋለሁ። እኔ ደግሞ መቼም ልረሳው የማልችለው የእድሜ ልክ ጠባሳይ ነው። ስለዚህ በቃ ከቻልክ እርሳኝ። በልብ ያለን ሰው መርሳት ያን ያህል ቀላል ይመስልሻል? ቢሆንም በቃ እርሳኝ በአካባቢ ነፍሴን እያስጨነካት ነው። እኔ እኮ ጓደኝነታችን ብቻ ነው የምፈልገው። ጓደኛህም ያንተ ህይወት አካልም መሆን አልፈልግም። ለምን? ምክንያቱም ከዚህ በኋላ ያንተና የኔ መገናኘት ካንተም አልፎ ቾምቤን እኔንም ስለሚጎዳኝ። እሺ ይሁንልሽ። ግን አንቺ እንዴት ነሽ? ይኸው እንደምታይኝ በፍቅር ስቅይት እያልኩልህ ነው። ደህና ሁን ፊዮሪ። ከቻልሽ አብረን መሄድ እንችላለን? እሺ። ቻው አቤል። አውቃለሁ። አቤል እባክህ ከቻልክ እርሳኝ በቃ። ጉዳይ ልክ እንደሆኑ ነው የሚያስቡት። ታዲያ እንደዚህ እየተሰቃየሽ የምትቀጥል እስከ መቼ ድረስ ነው? ምናልባት ትምህርቴን ጨርሼ በራሴ መወሰን የምችልበት እድሜ ላይ እስክደርስ ድረስ። ከዩኒቨርሲቲ ስትወጪ ማለት ነው? ለማንኛውም ምንም ነገር ላደርግልሽ እንኳን ማውራት ስትፈልጊ አግኝ።
እኔ አሁንስ የቀስቴ ነገር ግን ምርር ነው ያለኝ። ግርም። አሁን ደግሞ ምን አደረገ? ተምርሃል ስለው ዝም፣ አልተማርክም ወይ ስለው ዘራፍ ይልብኛል። ለዛ ነው እንዴ? ምን አገባሽ ይጀምራል። መግባባት አልቻልንማ ማለት እኔ የማወራው እኮ የምጠቀማቸው እንግሊዘኛዎች ምንም ሊገቡት አልቻሉም። አንድ እንግሊዘኛ ስወረውር ነጥሮ ይመለሳል፣ ሌላ እንግሊዘኛ ስወረውር ነጥሮ ይመለሳል። እንዴ ምንድነው የሚሻለው? ምንም እኮ ዳንጎሉ ሊዘልቅ አልቻለም። አንተ የምትጠቀመው እንግሊዘኛ እኮ የሆነ የሻገተ እንግሊዘኛ ነው። ሲጀምር አንተ ፈጠረት ሁላ ይቦንዳ ነው። አረ እንደሱ አይደለም። ለሱ የሚሆኑ እንግሊዘኛዎችን መርጬ ነበር ስጠቀም የነበረው። እንደው በሞት ስሙትል ምን አይነት እንግሊዘኛ ነው የተጠቀመው? ባለፈው በአማርኛና በእንግሊዘኛ ተመሳሳይ ፍቺ ያላቸውን ቃላቶች ጠቀስኩለት። ለምሳሌ ብዬ እራት አልኩት። ምን ተለቆ ዳቦ ሊጦነ ብቻ እኔም የፈነኝ እንዳትለኝ። ምንድን ነው የምትቀባጥረው አንተ? እራት እኮ በእኛ የሚበላው እራት ነው፣ በፈረንጆች ደግሞ ሲሆን አይጥ ነው። እሱን ነው እንዴ? አዎ እሱን ነው። ቆይ እንደ እራት ያለ እስኪ ሌላ እንግሊዘኛ ንገረኝ እስቲ። እንደ እራት ያለ ኧረ ይሄ ነገር እኔ ምንም እያማረኝ አይደለም እንዴ። ምኑንም አያምር። ቆይ እስከ 12 ዘለቅ ያለው ያልከው ይሄን ሳታውቅ ነው እንዴ? አንተ ልጅ ምንድን ነው የምትለኝ? ምንድን ነው የምታፈለው? ይኸውልህ አሁን የማታውቀውን በቁጣ ለመሸፈን አትሞክር። ጠይቄሃለሁ፣ መልስ። እመልሳለሁ። ምንድን ነው የምታስጨንቀኝ እኮ? መልሰዋ። ቆይ ትንሽ ጊዜ ስጠኝ። የቤት ስራ ላድርግልህ ማለት ነው? ቆይ ምንድን ነው የምትማሩ? በዚህ አይነትማ የአቡሻም እንደዛው ነው ማለት ነው አይደል? ታዲያ እንደዚህ ዱብዳ የሆነ ጥያቄ ዱብ አድርገብኝ እንዴት አድርጌ ባንዴ ልመልስ? ትንሽ ጊዜ ስጠኝ። ወሰንኩ በቃ። አሁን ከሁላችሁም በእውቀት እህቴ ቤዛ እንደምትበልጥ አረጋገጥኩ። እሺ ንገረኝ፣ ምን ብላ ነው እንደዚህ ጎበዝ ነሽ ምናምን ብለህ የምታሽቀብጠው? እሷን እኮ በአንድ ስጠይቃት አንዴ ወገቤን አንዴ ግሬን ሳትል እኮ ነው በአንዴ ዱብ ያደረገችው እኮ። ምን ብላ እንዴ? ቦይ ብላ ነዋ። ይኸውልህ ቦይ ማለት በእኛ ሀገር ሲሆን ውሃ የሚፈስበት ቱቦ ሲሆን፣ ቦይ ደግሞ በእነሱ ሀገር ወንድ ልጅ። አታው ልክ እኮ ነህ ቤዛ። በጣም በእናትህ ጂኒየስ የሆነች ልጅ እኮ ነች። ኧረ እባክህ ፈር አንተ ፈር። እንዲህ ምን ሆነ ነው አሁን? ጂኒየስ ነች ጃኒየስ ነች እያልክ አንተ ነህ የምትገመገመው እንዴ? አሁን ይልቅ እሱን ተውና እስኪ እንደ እራት ያለ ሌላ ቃል ፈልግ። አንተ ምንድን ነው ሲጀምር እንትን የምትለኝ? በቃ ተወኝ። ጨራሽ ዛሬሽ ተነሳ እንግሊዘኛ ገና ስጠራ እኔ ያልተማርኩት ደደብ፣ አንተ ደግሞ የተማርከው መሀይም ማለት አይደለም እንዴ? ወይ ዛሬማ ጭንቅላትሽን ሳልፈጥር ጠብቀኝ። ቆይ ሄኒ ሰላም ነው? አይደለም። ሰላም እንዳሉን ካውቃለሁ። እና ታዲያ እያወቅሽ ለምን ትጠይቂኛለሽ? ስሜታዊ ከመሆነ በፊት ነገሩ እንዴት እንደተፈጠረ ለመረዳት ብትሞክር አይሻልም? አቤል እኮ የመጀመሪያ ፍቅረኛዋ ነው። ከኔ በላይ አስበልጣ ተወደው የነበረ ሰው። የመጀመሪያ ሊሆን ይችላል፣ ግን ከአንተ በላይ ደግሞ ስለማስበለጠው እርግጠኛ መሆን አትችልም። እችላለሁ። እንዴት? ምክንያቱም ፍቅር ከጀመርን በኋላ በአመቱ ከሱ ጋር አንድ ላይ ሩም ተያይዛ ስትገባ ስላየው። እና አንቺ ልጅ ያምሻል እንዴ? ምክንያቱም ከኔ የተሻለ እሱን ስለምታፈቅረው ፍቅሯ ስላገረሸባት ነው አንድ ላይ ሩም ይገባችሁ። ለዛ ነው ሴሰኛ ነሽ ያልካት? ፍቅረኛ ያላት ሴት ከሌላ ወንድ ጋር ሩም ከገባች ምን ልትባል ነው? አሁን ስለተናደድክ ምንም ልልህ አልፈልግም። ልክ ነሽ። ምንም ባትይ ነው የሚሻለው። ዛሬ የተፈጠረውን ነገር እንዴት እንደተፈጠረ ማወቅ አትፈልግም? ይቅርብኝ። ምንም ማወቅ አልፈልግም። አንተ ባትፈልግም ግን እኔ እነግርሃለሁ። ምንድን ነው የምትነግሪኝ? አቤልን አንተም መቅዲም እኩል ዛሬ ነው ያገኛችሁት። ቆይ አንቺና አቤል ራሱ እንዴት አብራችሁ ልትሆኑ ቻላችሁ? አቤል ሶሲ የምትባል ጓደኛዬ ወንድም ነው። እኔ የሚያወቅኩት ከዩኒቨርሲቲ ተመርቆ ከመጣ በኋላ ነው። እባክሽ በእናትሽ አትደልኝ። ሄኖክ የምሬን ነው። እሺ ለምንድን ነው ያገኘሽው? ሶሲን ከፍቅረኛዋ ሊለያት ሲሞክር በእሱ ጉዳይ ነበር ላናገረው የቀረብኩት። ለምንድን ነው የሚለያቸው? እኔ በፍቅር ስለተጎዳው አንቺም ደግሞ ተመሳሳይ ህይወት እንዲገጥምሽ አልፈልግም በሚል ነው ሊያስቆማት የሞከረው። የተገናኘንበት ምክንያት የፈለገ ነገር ቢሆን ሳየው ድጋሜ ነው ቁስል ያገረሽው። ልክ ነው። ቁስል ዳግም ሊያገረሽ ይችላል፣ ግን ደግሞ ያደረግከው ነገር ትክክል አልነበረም። ምን ሆነ ስተተኝ? ለመቅዲ ጀርባህን ማዞር አልነበረብን። በዛ ላይ ሴሰኛ ብለህ ክብሯንም ሞራሏንም የሚነካ ንግግር መናገር አልነበረብን። እና ቆይ በዛ ስሜት ውስጥ ሆኜ ምን ማድረግ ነበረብኝ? ቢያንስ ታግዘህ እንኳን ማለፍ ነበረብን።
እኔ ራሱ ባደረከው ነገር በጣም ነው የደበረኝ። ፊዮሪ፣ እኔ እኮ አለኝ የምትለውን እውነት ለመስማት እኮ ተዘጋጅቼ ነበር። ለሱም እኮ ተቀጣጥረን ነበር። አሁንም አልረፈደም። ይኸውልህ ሄኒ፣ እውነት መቅዲን አሁንም ድረስ የምታፈቅራት ከሆነ አዳምጣት። ከዛ ደግሞ የራስን ውሳኔ ወስን። እስኪ ፊዮሪ ልጠይቅሽ፣ አንቺ በእኔ ቦታ ብትሆኚ ምን ታደርጊያለሽ? ፍቅረኛሽ ከድሮ ፍቅረኛው ጋር ሩም ሲገባ ብትይ ምን ብሎ ቢያስረዳሽ ታምኚዋለሽ? እኔ እኮ መናት አላልኩም። እና ምን ላድርግ? አዳምጣት ነው። እባክሽ ይሁን። አዳመጥኳት ማለት አመንኳት ነው። አትሳሳች። ስርዓትሽን ያዥ የኔ ቆንጆ። እኔ ስነ ስርዓቴን ይዛለሁ። ቆይ ግን የደብዳቤው ነገር እንዴት ሆነልሽ? አያገባሽ እንዴ? ለምንድን ነው የማያገባኝ? እኔ እኮ እህትሽ ነኝ። ቹቹ በቃሽ። ውይ የኔ እናት አናደርኩሽ አይደለ? እንዲህ ራስሽ እንደደበቅሽ የምትቀሪ ይመስሎሻል? ይሄ ደግሞ ምን ማለት ነው? ስለምን እያወራው እንዳለው በደንብ ገብቶሻል? እሺ ውይ ጸግዬ፣ እኔ እኮ የአንቺ አማርኛ ቃሎች ጥጥር ስለሚሉብኝ ለመረዳት ትንሽ ይከብደኛል። ጥሩ፣ በቅርቡ በደንብ እንድትረጂ ባላደርግሽ እኔ ጸጋ አይደለሁም። እሺ ጸጌ፣ ለዚህ አባባልሽ አንድ ሙዚቃ ልጋብዝሽ። የምን ሙዚቃ? ስልቻ ቀልቀሎ ቀልቀሎ ስልቻ ጉራ ብቻ። እመኚኝ፣ ጉራ ብቻ እንዳልሆነ በቅርቡ አሳይሻለሁ። እኔም በጣም ይመቸኛል። ለማንኛውም ባይ። ብሽቅ እንዲህ እንዳላገጥሽብኝ ቀር ይመስሎሻል? ባልሰራልሽ